የገጠር መሬት ኢንቨስትመንትን ለማሳካት ዋነኛ የትኩረት አቅጣጫ ተደርጎ የሚወሰደው የሁለተኛ ደረጃ የገጠር መሬት ይዞታ ማረጋገጫ ሰርተፍኬት ለአርሶ አደሩ መስጠትና ተጠቃሚነትን ማሳደግ ከአበይት ተግባራት መካከል የሚጠቀስ መሆኑን ከግብርና ሚኒስቴር የገጠር መሬት አስተዳደርና አጠቃቀም ዳይሬክቶሬት የተገኘው መረጃ ያመለክታል። ይህንንም ተከትሎ የመሬት ይዞታ ዝርዝር መረጃና የድንበር ወሰንን ያካተተ ካርታ በማዘጋጀት ለባለ ይዞታው ተደራሽ እየተደረገ ይገኛል። እንደ ሀገር ወደ 50 ሚሊዮን ቁራሽ መሬቶች ይኖራሉ ተብሎ የሚታሰብ ሲሆን ከዚህም እስካሁን ባለው መረጃ ከ30 ሚሊዮን በላይ ለሚሆኑት የልኬትና ምዝገባ ሂደት መከናወኑን የሚኒስቴሩ መረጃ ያሳያል። 28 ሚሊዮን ለሚሆኑ አርሶ አደሮች የመሬት ይዞታ ማረጋገጫ ሰርተፊኬት መሰጠቱንና ቀሪዎቹ በሂደት ላይ መሆናቸውም ተገልጿል። የተጀመረውን እንቅስቃሴ በሁሉም ክልሎች ተግባራዊ የማድረጉ ስራ እየተከናወነ ሲሆን በዛሬው ዝግጅታችን በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ካፋ ዞን አዲዮ ወረዳ የሁለተኛ ደረጃ የመሬት ልኬትና የካርታ ስርጭት መርሃ ግብርን የተመለከተ ይሆናል። አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። መንግስት አርሶ አደሩ የመሬት ባለቤትነት ይዞታ እንዲያገኝ ማድረጉ ከዚህ ቀደም በይዞታ ይገባኛል ምክንያት ይደርስ የነበረውን አለመግባባት እንዲሁም የእርስ በእርስ ግጭት በማስቀረት ለጋራ እድገት ተቀናጅቶ የመስራት ባህልን ያጎለብታል። ከዚህ በፊት መሬት በእንዝላል ነበር ያለው። በዚህ በፊት በእንዝላል ያለው መሬት ሰውንም እያሰጋ ነበረ፣ እኔንም እያሰጋ ነበረ። አሁን ህጋዊ ደፍተር ሲሰጠን በመሬቴ ላይ ከተማሩት ምሁሮች ጋር ከባለሙያዎች ጋር እንዴት አድርጌ ከትንሽ መሬት ብዙ እንደሚቀበል ግን ፊት ብዙ አርሰን እንደዚህ መሬት ካርድ ሳንይዝ ዝም ብለን በግምት የትም መሄድ ደን እያለፍ የሰው ድንበር እያለፍ ያለ መማር አሁን መንግስታችን አስተምሮ ጨርሶ ወሰኒ ይሄ ነው ብሎ በሰጠው ቦታ ላይ ከባለሙያ ጋር ተወያይተን ብዙ ሰርቼ ውጤት ሊያመጣ ነው የሚያስበው። በፊት ለዚህ የመሰለ መረጃ ይዘን አናውቅም። ከዚህም በፊት ብዙ ችግር ላይ ገብተን ብዙ መከራ ገብተን ማንም ሳይደገም ማንም ሳይሰጥ መረጃ የሌለን ባዶ ቦታ ለፍተን ባዶ ቦታ ተጨንቀን አንድ ነገር ከተመጣው መሬቱ ይቀማል፣ ጉልበተኞች ይወስዳሉ፣ መረጃ የለም እያለን አሁን ህገ መንግስቱ ከላይ አይቶ ከላይ አጣርቶ ሁኔታውን አጣርቶ የገበሬዎች መብት እንዲከበር ገበሬ መብት እንዲጠበቅ አሁን ይሄ መረጃን በዚህ መረጃ ይዘን የትን ተበድረን ጠቅመን እንድናሳደር የመንግስት ከላይ የተመጣው ድርጅቱን በጣም አመሰግናለሁ። በእኔ ሐሳብ ከሆነ እንጃ አንድ ሰው ታሞ ወደ ጥሩ ህክምና ነው የሚሄደው። ጥሩ ህክምና ይሄድና ዶክተር ይሄዳል፣ አልፎ ወደ አዲስ አበባ ይሄዳል። ይሄ የበሽታ ሁኔታ በዶክተር ይታከማል። የዚህ የመሬት ጉዳይ ከቀበሌ ተነስቶ ከወረዳ ተነስቶ ልጅና አባትን እያጣላ ባልና ሚስትን እያጣላ ገና ጥሩ ዶክተር ተገኘ ነው ማለት እንግዲህ የመሬት ዶክተር ባለቤቱን ማሳወቅ ድንበሩን ማወቅ ህዝቡም ገና አወቀ ነቃ። እኔ ብቻ ሳይሆን ከህዝቡ አንደበት እንደተረዳው ከሆነ ከህዝቡ አንዱ ነኝ እኔ። ይሄ ከባድ ደስታ ነው። አሁን ጥሩ መታከሚያ ጥሩ ዶክተር ስላገኘ ሰው የራሱን ደፍተር ስለያዘ ወደ ደና አያልፍም፣ ወደ ድንበር አያልፍም፣ ጭቅጭቅ የለም የሚል ሐሳብ ነው ያለው። አሁን ላይ ሴቶች የመሬት ባለቤትነት መብታቸው ተረጋግጦ በነጻነት እንዲጠቀሙ ምቹ ሁኔታ መፈጠሩ ማሳቸውን በእንክብካቤ በመያዝ ቋሚና ወቅታዊ የሆኑ እንዲሁም ኢኮኖሚያዊ ጠቀሜታ ያላቸውን ሰብሎች በማምረት ተጠቃሚ እንዲሆኑ ይረዳቸዋል። ኢቢያ ባላ ገኖ ጣሞና አለone ገኖ ሾ ቢት ኢሞ አለone ሾ ዲሲኮን አንዲን ታሮነ ነው ዳና ተገቶነ ዲሲኮ ዳና ነው በየተና ዲምበሮና ኪታሚቶና ነው ቱሼ ቤቶን አንዲን ብርጽኖ አሪስቲ ኢዴቢ ከዚህ ቀደም ሴቶች የመሬት ባለቤትነት መብታቸው ሳይከበር ቆይቷል። መንግስት ይህንን እድል በማመቻቸቱ እያመሰገንኩ ይህንኑ እድል በአግባቡ በመጠቀም የተለያዩ ምርጥ ዘሮችን በመጠቀም ምርትና ምርታማነትን ለማሳደግ እንተጋለን። ጅምት ነው ታቶ ነው ጌጂ ነው ሶ ጌጂ ሆነ እንደ ሀገር ወደ 50 ሚሊዮን ቁራሽ መሬቶች ይኖራሉ ተብሎ የሚታሰብ ሲሆን ከዚህም እስካሁን ባለው መረጃ ከ30 ሚሊዮን በላይ ለሚሆኑት የልኬትና ምዝገባ ሂደት መከናወኑን የሚኒስቴሩ መረጃ ያመለክታል።
28 ሚሊዮን ለሚሆኑ አርሶ አደሮች የመሬት ይዞታ ማረጋገጫ ሰርተፍኬት መሰጠቱንና ቀሪዎቹ በሂደት ላይ እንደሆኑም ተገልጿል። ወደ 50 ሚሊዮን ቁራሽ መሬቶች አሉ ተብሎ ይገመታል። ከዛ ውስጥ እስካሁን ድረስ ከ30 ሚሊዮን በላይ የሚሆኑት የዚህ የልኬትና ምዝገባ ሂደቶች ተጠናቆ ወደ 28 ሚሊዮን አካባቢ ለአርሶ አደሩ የይዞታ ማረጋገጫ ሰርተፍኬት ተሰጥቷል። እነዚህም ስራዎች ሲሰሩ እንግዲህ በጣም ሰፊ ስራዎች ተሰርተዋል። ከዛም ውስጥ አንዱ የህግ ማዕቀፍ ማዘጋጀት ነው። በዚህ ላይ የገጠር መሬት አስተዳደርና አጠቃቀም አዋጅ ቁጥር 1324 በህዝብ ተወካዮች ምክር ቤት ጸድቆ ወደ ተግባር ገብቷል። እንደ ሀገር ብሔራዊ የመሬት አስተዳደር መረጃ ስርዓት ተዘርግቶ ከ500 በላይ ወረዳዎች የገጠር መሬት አስተዳደር ስርዓት ተጠቃሚ መሆናቸውንና ከዚህ ቀደም በአንደኛ ዙር የመሬት ልኬት ወቅት የታዩ ክፍተቶችን ለማረም በሚያስችል መልኩ የሁለተኛው ዙር በዘመናዊ መሳሪያ የታገዘ ነው። በዚህ በአዲዮ ወረዳ እዚህ ባለንበት ቀበሌ ውስጥ እየተካሄደ ያለው የዚህ ሁለተኛ ደረጃ የመሬት ልኬት ሰርቲፊኬት ሂደት ተጠናቆ እንግዲህ ለአርሶ አደሩ የይዞታ ማረጋገጫ ደብተር ስርጭት ሂደት ነው። ይሄ ሂደት እንግዲህ ብዙ ስራዎች ነበሩት። ከመስክ መረጃ ከመሰብሰብ አንስቶ አርሶ አደሩ ሰርቲፊኬት ከመዘጋጀቱ በፊት የትችት ሂደቶችን አልፎ አርሶ አደሩ የተስማማበት የይዞታ ማረጋገጫ ደብተሮች ናቸው እንግዲህ ዛሬ ታትመው ለአርሶ አደሩ እየተሰራጨ ያሉት። እንግዲህ ይህ ስራ አርሶ አደሩ ከፍተኛ ጠቀሜታ ያስገኝለታል። እንደ ሀገር ካሁን በፊት የመጀመሪያ ደረጃ የመሬት ልኬት ነበረ፣ ብዙ ችግሮች ነበሩበት። እነዛን ችግሮች ይፈታሉ ተብሎ በዘመናዊ መሳሪያ የአየር ፎቶ ተጠቅመን ነው የዚህን አካባቢ አርሶ አደር የይዞታ ማረጋገጫ ደብተር ልኬትና ምዝገባ ተካሂዶ ዛሬ ደብተር የተዘጋጀለት። እንደ ሀገር በጣም ሰፊ ስራዎች ተሰርተዋል። እንግዲህ እንዳልኳችሁ ከ30 ሚሊዮን በላይ ማሳዎች ልኬትና ምዝገባ ተካሂዶ ከ28 ሚሊዮን በላይ የሚሆነው ወደ አርሶ አደሩ እጅ ገብቷል። ቀሪው በፕሮሰስ ላይ ነው ያለው። ዘመናዊ ቴክኖሎጂዎችን ነው የሚጠቀመው። ዳታቤዝ ሲስተም ነው። እንደ በፊቱ ይሄ ወረቀት ነክ የሆኑ ነገሮች ብዙም አይታዩም በአሁኑ ሲስተም ላይ። ወደፊትም የግብይት ስራዎችን ለማካሄድ በጣም ቀላል የሆነ ሲስተም ተዘርግቶለታል። አርሶ አደሩ ሰርቲፊኬት ከመያዝ ባሻገር ወደ ኢኮኖሚ ተጠቃሚነት ለማረጋገጥ ሰፊ ስራዎችን ተሰርተዋል። አርሶ አደሩ የይዞታ ማረጋገጫ በማግኘቱ በአማራ፣ ኦሮሚያ፣ ደቡብ ኢትዮጵያና ማዕከላዊ ኢትዮጵያ ክልሎች የሚገኙ አርሶ አደሮች ደብተራቸውን በማስያዝ ከ10 ቢሊዮን ብር በላይ የብድር አገልግሎት ተጠቃሚ ሆነዋል። በፊት የነበረው አሰራር አርሶ አደሩ ብድር አስይዞ የመበደር እድሉ አነስተኛ ነበር። አሁን በተሻሻለው አዋጅ ግን ያሁን ያለውን ሰርቲፊኬት አስይዞ ብድር የመበደር የሚያስችል መብት አግኝቷል። በዋስትና በወለድ የማስያዝ መብት ሰጥቶታል። ስለዚህ እንደ ሀገር በአራት ክልሎች ላይ በተሰራው ስራ እስካሁን ድረስ ከ10 ቢሊዮን ብር በላይ የሚሆን አርሶ አደሩ ተበድሮ የዚህን የይዞታ ማረጋገጫ ደብተር ብቻ በማስያዝ ተበድሮ የኢኮኖሚ ተጠቃሚነቱን እያረጋገጠ ነው ያለው። ይሄ ማለት ከምርትና ምርታማነት አንጻር ሰፊ ጠቀሜታ አለው። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልልም ይኸው ተሞክሮ ተግባራዊ እንዲሆን እየተሰራ ይገኛል። የክልሉን መሬት አስተዳደርና አጠቃቀም አዋጅና የመረጃ ቋት በማዘጋጀት የመረጃ አያያዝ ስርዓትን ለማዘመን የሚያስችል እንቅስቃሴ ከአጋር ድርጅቶች ጋር በትብብር በመሰራት ላይ ይገኛል። እንግዲህ ይሄ የመሬት ይዞታ ማረጋገጫ ደብተር የመረጃ ስርዓቱ ክልል ላይ ብቻ አይደለም፣ ከወረዳ አንስቶ ክልል እስከ ፌዴራል ድረስ ዳታቤዝ ውስጥ ይገባል። ስለዚህ መረጃዎች እንደ ሀገር ነው የሚያዙት ማለት ነው። ይሄ አሰራሩ ያው ብሔራዊ መረጃ ስርዓት ይባላል። እዛ የብሔራዊ መረጃ ስርዓት ውስጥ ይገባል ማለት ነው። አጠቃላይ የአርሶ አደሩ የይዞታ ማረጋገጫ ደብተር የተሰሩ ስራዎች መረጃው ማለት ነው። ዳታቤዙ እስከ ፌዴራል ድረስ ነው። እንግዲህ ይሄ ይዞታ ማረጋገጫ ደብተር ለአርሶ አደሩ ብዙ ጥቅሞች ይሰጣል። ቀጣይ በዚህ ደብተር ተበድሮ አርሶ አደሩ ማሳውን የሚያለማበት ስርዓት እንፈጥራለን ተብሎ ነው እየተሰራ ያለው።
ከአበዳሪ ድርጅቶች ባንኮች ጋር የሚያያዝ ስራ ነው የሚሰራ። እነኚህ ጅምር ስራዎች አሉ። እነዚህ ይሰፋሉ ብለን እናስባለን። ሌላ ደግሞ በዋናነት አርሶ አደሩ የባለቤትነት መብት ያገኛል። ድሮ ይሄ መሬት ነው ብሎ መንግስት ያረጋግጥለታል። ባለቤትነት መብት ያገኛል። ሌሎች ይሄ ማለት ማሳውን በደንብ እንዲያለማ በባለቤትነት እንዲሰራ ያግዘዋል። በተጨማሪ አላስፈላጊ ክርክሮች፣ የፍርድ ቤት ክርክሮች፣ የድንበር ግጭቶችን ያስቀራል። አርሶ አደሩ ሙሉ ስራውን ማሳው ላይ እንዲያደርግ ያደርጋል ማለት ነው። ስለዚህ ይህን ስራ አጠናክረን እየቀጠልን እንገኛለን። ከመጀመሪያ ጀምሮ ትልቁ ነገር ምንድነው? ስንጀምር በቀድሞ ደቡብ ክልል 4 ወረዳዎች ብቻ በዚህ በሁለተኛ ደረጃ የመሬት ልኬት ስርዓት ውስጥ የነበሩትን ተቀብለን ነው ወደ ስራ የገባ ነው። በቀድሞ ደቡብ ክልል የተሰሩ 4ቱን ይዘን ከዛ ኋላ ወደ እቅድ ነው የገባ ነው። ስለዚህ እቅዳችን ውስጥ ምንድነው? የመጀመሪያ ተግባራችን የገጠር መሬት አስተዳደርና አጠቃቀም አዋጅ የማዘጋጀት ጉዳይ ነበረ። ይህንን አዋጅ ለማዘጋጀት የአዋጅ የሚያዘጋጁ ኮሚቴዎችን በማዋቀር ወደ ስራ ገብተናል። ይሄም በሂደት አሁን ጥሩ ደረጃ ላይ ነው ያለው። ወደ ፍትህ ቢሮ ተላልፎ ትርጉም ስራ ተሰርቶ አሁን የሚጸድቅበት ሁኔታ ነው እየተጠበቀ ያለው። ከዛ በዘለለ ክልላዊ የራሳችን የሆነ የክልሉን ሰርቲፊኬት ሳምፕል የማዘጋጀት ጉዳይ ነበረ። ይህንን ከፌደራል ባለሙያዎች ጋር ሆነን የክልሉን ሎጎ የያዘ አንዳንድ ሁኔታዎችን የያዘ ጠቋሚ የማሳ ካርታ ሳምፕል አዘጋጅተን ወደ ስራ ገብተናል። ከዛ በኋላ እንግዲህ 2015 ላይ ነው በሰፊው ይህንን ስራ የጀመርነው። ስለዚህ ከ2015 ጀምሮ እስከ 16 ድረስ የቀድሞ 4ቶቹን ይዘን እስካሁን ባለው ወደ 17 የሚሆኑ ወረዳዎችን የመለካት ስራ ሁለተኛ ደረጃ ይዞታ ማረጋገጫ የመስጠት የመለካት የመመዝገብ ስራ እየሰራን ነው ያለነው። ይህንን ተከትሎ በክልሉ እየተከናወነ ባለው የሁለተኛ ዙር የመሬት ልኬት ትግበራም በእስካሁኑ 250 ሺህ ይዞታዎችን በመለካት 182 ሺህ ለሚሆኑ አርሶ አደሮች የይዞታ ማረጋገጫ ሰርተፊኬት የተሰጠ ሲሆን ጅምር ጥረቱም ተጠናክሮ ቀጥሏል። የክልሉ ይዞታ ማረጋገጫ ደብተር ምን ይሆን? አሁን ያያችሁትን አይነት ይዞታ ማረጋገጫ ደብተር እንዲዘጋጅ እንደዚሁ የሰርቲፊኬቱንም ከፌዴራል ግብርና ሚኒስቴር ጋር ሆነን አዘጋጅተናል። ከዛም ባለፈ የክልላዊ የመሬት አስተዳደር ዳታቤዝ ሰርቨር እንደ ክልል እንዲተከል መረጃ ቋቶስ መረጃዎች እንዲሆኑ ከአጋር ድርጅቶችና ከግብርና ሚኒስቴር ጋር ሆነን ሰርተናል። እነኚህን ስራዎች ሰርተናል። ሌላው በክልላችን አሁን ባዲዮ ወረዳ እየሰጠን ያለ ነው የይዞታ ማረጋገጫ ደብተርና ሰርቲፊኬት ወይም የይዞታ ማረጋገጫ ሰርቲፊኬት ኦልሞስት ወደ 30 ሺህ የሚሆን ይዞታ መሬት ሁለተኛ ደረጃ መሬት ልኬት ለክተን ባዲዮ ወረዳ ነው ዛሬ እየሰጠን ያለ ነው። እንደ ክልል እስካሁን ድረስ ወደ 250 ሺህ ማሳዎች ተለክተዋል እና እነኚህ ማሳዎች ኦልሞስት ወደ 17 ወረዳዎች ላይ ነው ልኬት ያካሄድ ነው። ተጨማሪ ስራዎች በሌሎች ወረዳዎችም የቀጠሉ አሉ። ተጨማሪ 2 ወረዳዎች አሁን እየገባን ያለ ነው እና እንደዚሁ በተጨማሪ እስካሁን ድረስ ወደ 182 ሺህ ሰርቲፊኬት ሰጠናል እና እነኚህን ስራዎች አጠናክተን የምንቀጥለው 41 ወረዳዎች አሉን። አርብቶ አደር ወረዳዎችም ጭምር ያሉበት ነው። ተጨማሪ እንደዚህ እያለን አሁን ኦልሞስት 17 ወረዳ 2 ወረዳ አሁን አዲስ እየገባን ካለናቸው ጋር ወደ 19 ወረዳ ደርሰናል እያለን እያሰፋን እንሄዳለን ማለት ነው። በዚህ ሂደት ውስጥ እንግዲህ በከፍተኛ ሁኔታ ይዞታ መብት የማረጋገጥ ጉዳይ ነው። የገጠር የባለ ይዞታዎች የይዞታ
ባለቤትነት መብት የማረጋገጥ ነው ትልቁ ነገር። እያንዳንዱ አርሶ አደር የይዞታ ባለቤትነት መብት በዚህ በሁለተኛ ደረጃ የይዞታ ማረጋገጫ ስራ መብቱን ያረጋግጣል ማለት ነው። በሌላ በኩል ደግሞ እያንዳንዱ የሴቶችም ይሁን የአቅመ ደካማ እንደገና ደግሞ ጦር ሜዳ ላይ ያሉትም የህፃናት ይዞታ መሬቶች በትክክል በስማቸው እንዲለካ ከፍተኛ ድጋፍና ክትትል ነው የሚደረግባቸው። እንደ ካፋ ዞን ከአጋር አካላት ጋር በመተባበር ለአርሶ አደሩ የመሬት ባለቤትነት ማረጋገጫ ሰርተፍኬት ለማዳረስ በተሰራው ስራ እስካሁን ባለው መረጃ ከ100,000 በላይ ማሳዎች በአግባቡ ተለክተዋል። መሬት በሀገራችንም ይሁን በዓለም ደረጃ ከሀብቶች ሁሉ ትልቅ ሀብትና የሀብት ምንጭ ነው። ከዚህ ተነስተው መሬት በነበረው በባህላዊ ስርዓት ሲመራ ቆይተዋል። ከዛ አልፎ የአንደኛ ደረጃ መሬት ልክቶች ተደርጓል። መላው የካፋ ዞን ማህበረሰብ በሚባል ደረጃ የአንደኛ ደረጃ መሬት ልክቶች ተከናውነው የአንደኛ ደረጃ መሬት ደብተር ይዟል። ደብተሩም የተሟላና ብዙ ፋይዳ የሚያስገኝ የዘመነ አሁን የደረሰውን የዓለም ሁኔታና አሁን ያለውን የመረጃ ስርዓት የሚመጥን ባለመሆኑ ወደ ሁለተኛ ደረጃ መሬት ልክቶች እየተሸጋገርን ያለንበት ሁኔታ አለ። በዞን ደረጃ በተወሰኑ ወረዳዎች ላይ ስራ ተሰርተዋል። ለምሳሌ በጠሎ ወረዳ ጫና፣ ጊምቦ፣ ጌሻ አሁን ደግሞ ዛሬ እያረካከብን ወይም የሰርቲፊኬሽን ፕሮግራም እያስጀመርን ያለንበት አዲዮን ወረዳን አጠቃለው እስካሁን ባለው ሁኔታ ከ105,000 በላይ ማሳዎች ተለክተዋል። በዚህ ሂደት ውስጥ ማህበራዊ አቃፍነት ወይም የሴቶች አካል ጉዳተኞች የባለቤትነት መብት ለሁሉም እንዲጠበቅ የሚያደርግ ስራና ትልቅ ፋይዳ ያለው በመሆኑ በእነኚህ ወረዳዎች እየተከናወነ ነው ያለው። ይህንን እየደገፈ ያለው የካልም ፕሮግራም ነው። የባለቤትነት ማረጋገጫ ሰርቲፊኬቱን አርሶ አደሩ ማግኘት መቻሉ ማሳውን በተገቢው እንዲንከባከብና እንዲያለማ የባለቤትነት ስሜት ይፈጥርለታል። ፋይዳው ትልቅ ነው። ኢኮኖሚ ፋይዳውን ብቻ አይደለም መሰረት የምናደርገው። ብዙ ጊዜ የመሬት ጉዳይ ሰላም የማጣትን የጭቅጭቅን መነሻ የሚሆንባቸው አካባቢዎች አሉና የመሬት ባለቤትነትን ማረጋገጥ በራሱ ሰላምን ማረጋገጥ ነው። የድንበር የአካባቢን የጎረቤትን ጤንነት፣ ሰላምን፣ የሀብት ባለቤትነትን ስሜትና ጤነኛ የሆነ መንፈስ ለሚመራው መንግስት ላለበት ማህበረሰብ ለአካባቢው ስለራሱ ስለቤተሰቡም ጭምር የዚህ ባለቤት ነኝ የሚለውን ነገር ተስፋ ይሰንቅበታል፣ ያረጋግጥበታል ማለት ነው። ሁለተኛ በዚህ ምክንያት የሚመጡ ማህበራዊ ቀውሶችን ሊታደግ ይችላል። ምክንያቱም በመሬት ድንበር ምክንያት የሚጋጩ የሚጠፉ የሚወድሙ ብዙ ነገሮች ስላሉ ከዚህ ሁሉ ይታደጋል ማለት ነው። ከዛ ቀጥሎ የኢኮኖሚ ፋይዳው ነው። ኢኮኖሚ ፋይዳውን በምንመለከትበት ጊዜ የባለቤትነት ስሜት መሬቱ ላይ መስራት ያለበትን ስራ በደንብ ያበረታተዋል፣ ጉልበቱን ይጨምረዋል፣ አቅሙን ይጨምረዋል ማለት ነው። የኔ ነው በሚል ስሜት የሚሰራቸው ስራዎች ለኢኮኖሚው ትልቅ ውጤት ያመጣሉ። የይዞታ ማረጋገጫ ሂደት በአንድ በሚታወቅ ይዞታ ወይም መሬት ላይ ያለን መብት በሕግ አግባብ ስልጣን ባለው አካል የሚሰጥ እውቅና ወይም ዋስትና ነው። በአንድ ይዞታ ያለን መረጃ በአግባቡ አረጋግጦና መዝግቦ መያዝ የባለ ይዞታዎችን መብት ከማስጠበቅ ባሻገር አገልግሎት ፈላጊዎች በቀላሉ መረጃ እንዲያገኙ የሚያደርግ ሲሆን የሚሰጡ አገልግሎቶችን ለማሻሻልና ለማፋጠንም ያገዛል። የመሬት ይዞታ ምዝገባ የግል፣ የጋራ፣ የማህበራት፣ መንግስታዊና መንግስታዊ ያልሆኑ ተቋማት በመሬት የመጠቀም መብታቸውን ውጭ በሆነ ደረጃ ያስጠብቃል። የመሬት ይዞታ መብትን ማረጋገጥ ለባለ ይዞታው የመሬት ይዞታ ተጠቃሚነት ዋስትና እውቅና ይሰጣል። የሀገር ኢኮኖሚያዊ፣ ማህበራዊና አካባቢያዊ ልማትንም ያፋጥናል። ለዚህ ደግሞ አርሶ አደሩም የይዞታ ማረጋገጫውን እንደ ምቹ አጋጣሚ በመጠቀም ኢኮኖሚያዊ አቅሙን ለማጎልበት በርትቶ መስራት ይኖርበታል እያልን የዛሬውን ፕሮግራማችንን በዚሁ ቋጨን። ሰላም።